ለምን ይመስላችኋል ChatGPT በነፃ ይሄን ሁሉ ዳታ ለእናንተ የሚሰጣችሁ? እዚህ ምድር ላይ በነፃ የሚባል ነገር የለም። እንዴት እንደሆነ ላስረዳችሁ። ጉግል ላይ በነፃ የፈለጋችሁትን ዳታ ሰርች በማድረግ ማግኘት ትችላላችሁ። እንደምታውቁት ጉግል ትልቅ ካምፓኒ ነው። ሺና 10 ሺዎችን ሰው ቀጥሮ ራን የሚያደርግ ትልቅ ድርጅት ነው። ለእናንተ ግን ዳታዎችን በነፃ እየሰጣችሁ ነው። ብዙ ሰዎች ይህንን ነገር አያስተውሉትም። በጣም ብዙ ሰዎች ለChatGPT ቱ ማች ኢንፎርሜሽን ይሰጣሉ። ያም ማለት የተሰማቸውን ስሜት፣ ያደረጉትን ነገር፣ ያሰቡትን ኢቭን የሚያደርጉትን ነገር ሁሉ ለChatGPT እየነገሩት ይገኛል። እነዚህ ሁሉ ዳታዎች ደግሞ ኤአዩን ራሱን እያስተማሩት ይገኛሉ። ያም ማለት ኤአይ እንደ ሰው ያስባል፣ እንደ ሰው የተለያዩ ነገሮችን ማድረግ ይችላል ማለት ነው። ኔክስት ጀነሬሽንን በጣም አስፈሪ የሚያደርገው አንዱም ይሄ ሲሆን አሁን ላይ እንደ ሰው የተሰሩ ያሉ ኤአዮች አሉ። ሂማኖይድ ሲሏቸዋል። ኢቭን እንደ ሰው ማውራት፣ እንደ ሰው ማገናዘብ የሚችሉ ያህል ድረስ ማለት ነው። ይህ ሁሉ የሆነው እኛ በነፃ የምንሰጠው ኢንፎርሜሽን ነው። በነፃ የሚሰሙንን ነገሮች ፊድ ስለምናደርገው ማለት ነው። ጉግልን ብንወስድ ደግሞ የእናንተን አካውንት የእናንተን ኢንፎርሜሽን ደግሞ ለተለያዩ ድርጅቶች ይሸጥላችኋል ማለት ነው። እናንተ ይህን ሁሉ አታውቁ። ጀስት ሶሻል ሚዲያ ስትጠቀሙ የምትፈልጉትን ነገር ስለሚያውቅ እንዳለ ያመጣላችኋል ማለት ነው። ይህንን ማወቅ ከፈለጋችሁ ደግሞ ጉግል ላይ የሆነ ነገር ሰርች አድርጋችሁ ሶሻል ሚዲያ ላይ ኢንስታግራም ወይ ደግሞ ቲክቶክ በሉት ራሱ ነገር ምንም ሳይቀየር ይመጣላችኋል ማለት ነው። ያም ደግሞ ጉግል የእናንተን ኢንፎርሜሽን ለሌላ ድርጅቶች ስለሚሸጥ ማለት ነው። እስቲ ሀሳብ አስተያየቶቻችሁን ኮሜንት ሴክሽን ላይ ጻፉልኝ። በኤግዛም እንደዚህ ቪዲዮዎች እንደርሷችሁ ፎሎ ማድረግ እንዳትረሱ።